የሻቢያ ተላላኪ ከሻቢያ ተንበርክኬ ህዝቤን ከመጨረስ እዚህ ብንበረከክ ነው መመርጠው እኔ ማለት ነው። ሰላም ለሀገራችን፣ ሰላም ለህዝባችን። ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ላይክ እያረጋችሁ ይህን ጠቃሚ ቻናል ተቀላቀሉ። ይህ ፋይዳ ሚዲያ ነው። በኢትዮጵያ የፖለቲካ መድረክ ላይ ደምቀው ከሚታዩና ብዙ አበሳ ካስተናገዱ ሴቶች ፖለቲከኞች መካከል የቀድሞ ፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም አንዷ ናት። ሰሞኑን ከፋና ቴሌቪዥን ጋር ባደረገችው ቃለ መጠይቅ ለሻቢያ ከምገረድ ለብልጽግና ብንበረከክ እመርጣለሁ በማለት የሰጠችው አስተያየት በፖለቲካው ረገድ ትልቅ መነጋገሪያ ሆኗልም ተብሏል። ይህ ንግግር የኬሪያ የትናንትና የዛሬ ማንነት የደረሰበትንና ያለፈችበትን የውጣ ውረድ ህይወት በድጋሚ እንድንቃኝ ያደርገናል። መንገዱ የጦርነት መንገድ ነው። መጨረሻው የሚወስደን ወደ ጥፋት ነው። መጨረሻ የሚወስደንም ወደ እልቂት ነው። ስለዚህ እየተከተሉት የመጡት መንገድ አሁን አፋፍ ላይ ነን ማለት ነው። መንገዱ የጦርነት ነው። መጨረሻውም የሚወስደን ወደ ጥፋት ነው። መጨረሻ የሚወስደንም ወደ እልቂት ነው። ስለዚህ እየተከተሉት የመጡት መንገድ አሁን አፋፍ ላይ ነን ማለት ነው። ኬሪያ ኢብራሂም ከፖለቲካዊ ሚናዋ ባሻገር በብዙዎች ዘንድ በውበቷ የምትታወቅና የብዙዎችን ቀልብ የምትስብ ደልዳላ እመቤት ናት። ውብ ሴቶች ይፈልቁባታል ተብላ በምትታወቀው አስመራ ከተማ የተወለደችው ኬሪያ የመጀመሪያ ዲግሪዋን በኢኮኖሚክስ ሁለተኛ ዲግሪዋን ደግሞ በኢንቫይሮንሜንታል አንትሮፖሎጂ እንዳገኘች ይነገራል። ከ1995 ዓመተ ምህረት ጀምሮ በትግራይ ክልል ከወረዳ ደረጃ ተነስታ በተለያዩ የአስተዳደር መዋቅሮች ውስጥ ያገለገለች ሲሆን በትግራይ ክልል የሲቪል ሰርቪስ ቢሮ ኃላፊና የደቡብ ምስራቅ ዞን የሴቶች ጉዳይ ቢሮ ኃላፊ በመሆንም ሰርታለች። ሴቶችን ያገላል ተብሎ በሚታማው የህወሓት ድርጅት ውስጥ የሥራ አስፈጻሚ ኮሚቴ አባል መሆን ከቻሉ ጥቂት ሴቶች መካከል አንዷ ስትሆን በሀገር ደረጃም የፌዴሬሽን ምክር ቤት ሁለተኛዋ ሴት አፈ ጉባኤ ለመሆን በቅታለች። ከ6 ዓመታት በፊት በሀገሪቱ ለውጥ በመጣበት ጊዜ ከጠቅላይ ሚኒስትር አብይ አህመድ አጠገብ ትታይ የነበረችው ኬሪያ በወቅቱ ስሟ በስፋት የሚጠራና የብዙ የፖለቲካ ልሂቃን ማመልከቻ እጇ ላይ የነበረባት ሴት ነበረች። ነገር ግን ከብልጽግና ሰፈር በመሸሽ ወደ መቀሌ ስታመራ የሰጠችው ምክንያት ህገ መንግስቱን ከሚጥስና አምባገነንነትን ከሚያራምድ ቡድን ጋር ለመስራት ፈቃደኛ ስላልሆንኩ ነው የሚል ነበር። ከዚህ በኋላ ግን ህይወቷ በከባድ ውጣ ውረድ እና ፈተናዎች የተሞላ ሆኖ የህዳር 2013 ዓመተ ምህረት የመጨረሻ ቀናት ለኬሪያና ለቤተሰቧ ከባድ የጭንቀት ቀናት ነበሩ። የፌዴራል ኃይሎች መቀሌን በከበቡበትና የህወሓት መሪዎች ወደ በረሃና ዋሻ ለመግባት በወሰኑበት ጊዜ 3 ልጆቿንና ዝምተኛውን ባሏን ይዛ መቀሌ የነበረችው ኬሪያ ግራ መጋባት ውስጥ ወድቃ ነበር። ጉዞ ተጀምሮ ጓዶቿን መግተልተል ሲጀምሩ እሷም ዝግጅቷን ጨርሳ አባቷን ለመሰናበት ወደ ቤታቸው ታመራለች። ሆኖም ግን አባቷ ሊልኳት አልፈቀዱም። ቤት ዘግተው እስረኛዬ ነሽ በማለት ልጃቸውን ወደ ከባድ በረሃ እንዳትወርድ አገቷት። የጥምር ጦሩ መቀሌ ሲገባ ኬሪያ ለአባቷና ለቤተሰቧ ስትል እጇን ለመከላከያ ሰራዊት ሰጠች። በዚህም ምክንያት ወደ በረሃ ከወረዱት የቀድሞ ጓዶቿ ተለይታ ቀረች። እጇን ከሰጠች በኋላ ወደ አዲስ አበባ የተጓዘችው ኬሪያ መጀመሪያ ላይ በስካይላይት ሆቴል ውስጥ የቅንጦትና የቅምጥል ቀናትን አሳልፋለች። በወቅቱ በባለስልጣናት ጥሩ ምስክር እንድትሆን ብትጠየቅም የማታ ማታ ግን ህሊናዋንና የወላጆቿን እጣ ፋንታ የሚፈታተን ከባድ ምርጫ ከፊቷ ተደቀነ። ዋሽቶ በምቾ መኖር ወይም እውነቱን ተናግሮ የሞትን ጽዋ መቀበል በሚለው ምርጫ ላይ ለመወሰን የመጀመሪያ ልጇን አማከረች። ልጇም እውነቱን ተናግረሽ በሞት እንለያይ የሚል ጽኑ ምላሽ ሰጠቻት። ኬሪያ ይህንን ተከትሎ ለአቃቢ ህግ ያልተጠበቀ ጽኑ ምላሽ
በመስጠቷ ምክንያት ከቅንጡ የሲኤምሲ ቤቶችና ሆቴሎች ወጥታ ወደ ማረሚያ ቤት ወረደች። እንደ እንቁላል የለሰለሰውና የሚደላው ፊቷ የቃሊቲን ሐሮርና የማረሚያ ቤቱን መከራ ይቋቋም ዘንድ ባይቻለውም በመጨረሻ ግን የመደመር ፍልስፍና አካል በመሆን የትብብር መርህ መሰረት ከስር ተፈታለች። ኬሪያ ከእስር ከተፈታች በኋላ ከአሜሪካ ድምፅ ሬዲዮ ጋር ባደረገችው ቆይታ በትናንትናውና በዛሬው ህይወቷ መካከል ያለውን ልዩነት እንዴት እንደሆነ ስትገልጽ እኔ ስልጣን ላይ በነበርኩበት ጊዜ አጃቢና ሹፌሮች ነበሩኝ። አሁን ግን የታክሲ ሰልፍ ጠብቄ እየሄድኩ እገኛለሁ። ምንም ችግር የለውም። ህይወት ይቀጥላል። ስልጣን መልቀቅ የህይወት መጨረሻ ሞት ማለት አይደለም ስትል ተናግራለች። ነገር ግን በቅርቡ ከፋና ቴሌቪዥን ጋር ያደረገችውና በመላው ሀገሪቱ መነጋገሪያ የሆነው ቃለ መጠይቅ በትግራይና በሀገሪቱ ፖለቲካ ላይ አዲስ ማዕበል ያስነሳ ይመስላል። የቀድሞ ድርጅቷን ህወሓትን የትግራይን ህዝብ ለኤርትራ ሻዕቢያ አሳልፎ ሰጥቷል ስትል የወነጀለችው ኬሪያ ለብልጽግና ተንበርካኪ መሆን የለብንም የሚለው መሪዎች በጽኑ ተቃውማለች። ለኤርትራ ሻዕቢያ ተላላኪ ሆኖ ከመገረድ ይልቅ ከብልጽግና ጋር መደራደርና አንገት መድፋት እንደሚሻል በይፋ የተናገረችበት ይኸው የሰሞኑ አቋሟ ከታክሲ ሰልፍ ተሰላፊነቷ ጀርባ አሁንም ያልበረደ የፖለቲካ ቁጭትና ጽኑ አቋም እንዳላት ማሳያ ነው። በአስመራ ምድር ተወልዳ በኢትዮጵያ ስልጣን ማማ ላይ ደምቃ በማረሚያ ቤት አልፋ ዛሬ አዲስ አበባ ውስጥ ከቤተሰቧ ጋር የምትኖሯ የኬሪያ ኢብራሂም ታሪክ በስልጣንና በውርደት በእውነትና በሴራ በምቾትና በሰቀቀን መካከል የሚዋዥቅ የኢትዮጵያ ፖለቲካ ህያው ነጸብራቅ ሆኖ ይቀጥላል። ሰላም ለሀገራችን፣ ሰላም ለህዝባችን። ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ላይክ እያረጋችሁ ይህንን ጠቃሚ ቻናል ተቀላቀሉ። እናመሰግናለን። ሰላም ለሁላችን። ይህ ቻናል ገና ከዜሮ አንድ ብሎ እየጀመረ ያለ ቻናል ነውና በቻላችሁት አቅም ይህንን ቪዲዮ ሼር እያደረጋችሁ ለወዳጅ ዘመዶቻችሁ እንድታካፍሉልኝ በትህትና ጠይቃችኋለሁ። ይህ ቻናል እንግዲህ በቅርቡ ያድጋል ተብሎ ተስፋ የተጣለበት ቻናል ነው። ይሁንና አዲስ መሆኔን ግምት ውስጥ በማስገባት ሁላችሁም ከጎኔ እንድትሆኑና ይህንን ቻናል አብረን እንድናሳድገው በፍቅር ጠይቃችኋለሁ። ወዳችኋለሁ። እዚህ ስለተከታተላችሁ ከልብ አመሰግናለሁ። ለዛሬ ፕሮግራማችን እዚህ ላይ እንጨርሳለን። ቀጣይ በምን አይነት ቪዲዮ ልቅረብላችሁ? ሐሳብ አስተያየታችሁን ኮመንት ላይ አሳውቁኝ። በኮመንታችሁ መሰረት የተለያዩ ቪዲዮዎችን ለናንተ የማደርሳችሁ ይሆናል። አመሰግናለሁ። ቸር ቆዩልኝ።